እንደምንሏችኋል ውድ የአሪፍ ስፖርት ቻናል ተከታታዮቼ የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ውድ አድማጮች በዚህ መረጃ ሰዓታችን ላይ በሚኖረን የአብሮነት ቆይታ አዳዲስ የሚባሉ የዝውውር መረጃዎችን ወደ እናንተ ይዤ ቀርብ ያለው እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን እጋብዛችኋለሁ። በቅድሚያም የምንጀምረው ውድ አድማጮቼ ለመጠናቀቅ ከተቃረቡ እና ስምምነት ከተደረገባቸው ዝውውሮች ነው የሚሆነው። ሊቨርፑልን እናስቀድም። የመርሲሳይዱ ክለብ ሊቨርፑል እና የውድድር ዘመኑ የወቅቱ የእንግሊዝ ፕሪሚየር ሊግ አሸናፊ ሊቨርፑሎች የቦርንመዙን የክንፍ መስመር ተመላላሽ ተጫዋች ሚሎሽ ኪርኬዝን ለማስፈረም ከስምምነት ለመድረስ በጣም መቃረባቸው በዛሬው ዕለት ተገልጿል። ፋብሪዚዮ ሮማኖ ነው መረጃውን ይዞ የወጣው። ከዚህ በኋላ አንድ ድርድር ወይንም ደግሞ የአንድ ጊዜ ንግግር ከተደረገ በኋላ ነገሩ እንደሚጠናቀቅ ከስምምነት እንደሚደርሱ ነው የሚጠበቀው። ቦርንመዝ እና ሊቨርፑል የመጨረሻዎቹ ደረጃ ላይ ነው የሚገኙት። ተጫዋቹ ከክለቡ ጋር በግላዊ ጥቅማጥቅሞች ደረጃ ባለፈው ሳምንት ነው ከስምምነት መድረሱ የተነገረው። ከዚህ በኋላ የሚቀረው አንድ የመጨረሻ ውይይት ብቻ ናት። እሷ ከተደረገች በኋላ ተጫዋቹ በይፋ ወደ ሊቨርፑል የሚያደርገው ዝውውር እንደሚጠናቀቅ ነው የተገለጸው። እስካሁን ድረስ ያው በተለያዩ የመረጃ ምንጮች ጭምጭምታዎች ይነሳሉ እንጂ ምን ያክል ገንዘብ ሊቨርፑል ለተጫዋቹ ያወጣል የሚለው ነገር አልተገለጸም። ስለዚህ በቀጣዮቹ ቀናት ዝውውሩ ይፋ ሆኖ በሚጠናቀቅበት ጊዜ ያንን እንደምናቅ ነው የምረዳው። ለጊዜው ግን የተለያዩ ነገሮች ናቸው፣ የተለያዩ ያልተረጋገጡ ገንዘቦች ናቸው የሚጠሩት ሊቨርፑል ለዝውውሩ ይከፍላል ተብሎ የሚጠበቀው። ስለዚህ ያንን በጊዜው የምናረጋግጥ ነው የሚሆነው። ወደ ቀጣዩ ዜና ልለፍ። ሁለተኛው መረጃችን ወደ ማንቸስተር ሲቲ ቤት ይወስደናል። እንግዲህ ከሰሞኑ ለእናንተም ዜናዎችን በማደርስበት ጊዜ ሲቲዎች የኤሲ ሚላኑን ሚድፊልደር ቲያኒ ራይንደርስን ለማስፈረም ፍላጎት እንደነበራቸው ስነግራችሁ ነበር ማንቸስተር ሲቲዎች እና ይህንን ደች ለማስፈረም ከኤሲ ሚላን ጋር ሳምንታትን በተለይ ያለፉትን 2 ሳምንታት የፈጁ ድርድሮችን እንዳደረጉ ነው የተገለጸው። አሁን በመጨረሻም ለተጫዋቹን ወደ ክለቡ ለማምጣት ከስምምነት ላይ መድረሳቸው ነው የተነገረው። ለተጫዋቹ 70 ሚሊዮን ዩሮ እንደሚከፍሉ ነው የተገለጸው። ይሄ ክፍያ ቀጥታ የሚከፈል ይሁን ወይንም ደግሞ ቦነስ አድ የተደረገበት ይሁን ግልጽ አልሆነም እስካሁን ድረስ። ያው ከቀናት በኋላ ይህም ግልጽ ይሆናል ተብሎ ነው የሚጠበቀው። ግን በአጠቃላይ ሙሉ ፓኬጁ ቦነሱንም እንደዚሁም ሌሎችንም ክፍያዎች ጨምሮ 70 ሚሊዮን ዩሮ እንደሚሆን ነው የተነገረው። ተጫዋቹ ወደ ማንቸስተር ሲቲ መምጣት ፍላጎት ካሳያቸው ያው ቀናት ተቆጥረዋል። ከሱ ጋር የነበረው ድርድርን አጠናቀዋል። የሚቀረው ከኤሲ ሚላን ጋር መስማማት ብቻ ነበረ። ያንን በዛሬው ዕለት ከስምምነት ላይ መድረሳቸውና ይህ ተጫዋች ማንቸስተር ሲቲን እንደሚቀላቀል ነው የተነገረው። ተጫዋቹ በክለቦች ዓለም ዋንጫም የማንቸስተር ሲቲን መለያ ለብሶ እንደሚጫወት እና እንደምንመለከተው ነው የሚጠበቀው። ሌላኛው እዚሁ ሲቲ ቤት ስንቆይ አልጄሪያዊን ውድ አድማጮቼ ማንቸስተር ሲቲዎች አልጄሪያዊውን ሪያን ቸርኪን ለማስፈረም እንደዚሁ በግላዊ ጥቅማጥቅም ከተጫዋቹ ጋር ከስምምነት መድረሳቸው በዛሬው ዕለት ተነግሯል። ዛሬ ከዚህ ሰዓት በኋላ እንግዲህ ይህንን መረጃ እስከማዘጋጅበት ጊዜ ድረስ ምንም አይነት ይፋ የሆነ የድርድር ገንዘብ ውሃ ሰማያዎቹ ቤት አልወጣም ወይንም ደግሞ ለሊዮን አላቀረቡም። እስካሁን ድረስ ግን በዛሬው ዕለት ያንን እንደሚያቀርቡ ነው የተነገረው። ቀን ላይ ከ3 ሰዓታት 4 ሰዓታት በፊት ፋብሪዚዮ ሮማኖ ዜናውን ይዞ ሲወጣ በቀጣዮቹ ሰዓታት ማንቸስተር ሲቲ ይፋ የሆነ የመደራደሪያ ገንዘብ ለተጫዋቹ ያቀርባሉ ሲል በመረጃው አውጥቶ ነበረ። ግን እስካሁን ድረስ የመደራደሪያ ዋጋ አልቀረበም። በቀጣዮቹ እንግዲህ ከዚህ በኋላ በሚኖሩት ሰዓታት እነሱ ይቀርባሉ ተብሎ ነው የሚጠበቀው። ከዚህ በኋላ የሚቀረው ብቸኛው ነገር ያው ከሊዮን ጋር የሚደረገው በድርድሩ በዋጋው ላይ የሚደረግ ድርድር ነው የሚሆነው። ስለዚህ ያ በስምምነት ላይ በሚደርሱበት ጊዜ ተጫዋቹ በይፋ ወደ ማንቸስተር ሲቲ መሄዱን የሚያረጋግጥበትን መረጋገጫ እንደሚያገኝ ነው የሚጠበቀው። ከሲቲ ቤት እንውጣና ሌሎች መረጃዎችን እንመልከት። የጁድ ቤሊንግሃም ወንድም የሆነው እንግሊዛዊ ጁድ ቤሊንግሃም ወንድም የሆነው ጆብ ቤሊንግሃም
ወደ ቦሩሲያ ዶርትሙንድ ለማምራት ከስምምነት መድረሱ በዛሬው ዕለት ተገልጿል። ተጫዋቹ ወደ ቦሩሲያ ዶርትሙንድ በማምራት የ5 ዓመት ኮንትራትን እንደሚፈራረም ነው የሚጠበቀው። በሚመጡት ቀናት ይሄ ዝውውር በይፋ ተጠናቆ ከሰንደርላንድም ጋር በይፋ እንደሚሰናበት ነው የሚጠበቀው። ተጫዋቹ እንደምታስታውሱት ወንድሙም ጁድ ቤሊንግሃም ከበርሚንግሃም ክለብ ወጥቶ ነው በቀጥታ ወደዛ የሄደው ወደ ቦሩሲያ። ከዛ በኋላ 2 ዓመት በዛ ቆይታ አድርጎ ድንቅ የሆነ ጊዜን አሳልፎ ነው ወደዚህ ወደ ሪያል ማድሪድ በድጋሚ ተመልሶ የመጣው። እንግዲህ እንደምታስታውሱት የተጫዋች ጁድ ቤሊንግሃም ወደ ሰንደርላንድ ወደ ፕሪሚየር ሊጉ በሚመጣበት ጊዜ ትልቅ የሚባል አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው የተጫዋች ነው። ሰንደርላንድ ከ8 ዓመት በኋላ ነው ከ2016 ካልተሳሳትኩኝ ከ2016-17 የውድድር ዘመን በኋላ እንግዲህ ለመጀመሪያ ጊዜ ነው ወደ ፕሪሚየር ሊጉ የመጡት። በዛ ጉዞ ላይ ታዲያ ትልቁን ድርሻ መወጣቱ ነው የተነገረው። አሁን ግን ወደ ቦሩሲያ ዶርትሙንድ ለመሄድ ለማቅናት መስማማቱ ነው የተነገረው። ከሞድሪች ጋር በተያያዘ በዛሬው ዕለት አንድ መረጃ ወጥቷል። የኤሲ ሚላን ዳይሬክተር ስፖርቲንግ ዳይሬክተር የሆኑት ኢግሊታሬ ወደ ጣሊያን ተመልሰዋል። ወደ ጣሊያን የተመለሱትም ክሮሺያ ካደረጉት ጉዞ በኋላ ነው። እንግዲህ ወደ ክሮሺያ አምርተው ሞድሪችን ማነጋገራቸው ነው የተገለጸው። እስከ 2027 ድረስ በክለባቸው ኤሲ ሚላን እንዲጫወት የሚያደርግ ኮንትራት አቅርበውለት ከሱ ጋር ተደራድረው ወደ ጣሊያን መመለሳቸው ነው የተነገረው። ከዚህ በኋላ የሚጠበቀው የሞድሪች እሺታ ብቻ ነው። ያ ሞድሪች ግሪን ላይቱን የሚያሳይ ከሆነ በቀጥታ ኤሲ ሚላንን እንደሚቀላቀል ነው የተነገረው። የመጨረሻዎቹን የእግር ኳሱን ዘመናት የጨዋታ ጊዜዎቹን በዚሁ ክለብ በኤሲ ሚላን እንደሚያሳልፍ ነው የሚጠበቀው። ሌላኛው መረጃና የመጨረሻው ዜና አድርጌ ወደ እናንተ የማደርሰው ጉዳይ የሚሆነው ውድ አድማጮቼ ከሲሞኔ ኢንዛጊና ኢንተር ሚላን ጋር ይገናኛል። እንደምታውቁት እኚህ አሰልጣኝ ሲሞኔ ኢንዛጊ የስኩዴቶን ዋንጫ አንድ ጊዜ እንዲያሸንፍ ያደረጉት፣ እንደዚሁም ደግሞ ላለፉት 3 ተከታታይ የውድድር ዓመታት ውስጥ 2 ጊዜ በቻምፒየንስ ሊጉ የፍጻሜ ተፋላሚ እንዲሆን ማድረግ የቻሉት አሰልጣኝ ከኢንተር ሚላን ጋር ውላቸውን መቅደዳቸውን ጋብቻቸውን ማፍረሳቸው ተነግሯል። በትላንትናው እለት ነው ያ መረጃ የሰማ ነውና ወዲያውኑ ከአልሂላል ጋር ከስምምነት ላይ ደርሰው ወደዛ ለማቅናት መስማማታቸው ነው የተነገረው። እንግዲህ እኚህ አሰልጣኝ በሂላል በሚኖራቸው አዲሱ ቆይታ በአመት 26 ሚሊዮን ዩሮ የሚያገኙበት ኮንትራት ነው የተሰጣቸው። 2 ዓመት ነው በዛ የሚቆዩበት ዲሉ ወይንም ደግሞ ኮንትራቱ የ2 ዓመት ኮንትራት ነው። በአጠቃላይ ጊዜያቸውን ጨርሰው የሚወጡ ከሆነ ወደ 52 ሚሊዮን ዩሮ አካባቢ የሚያገኙበትን ኮንትራት ነው የተቀበሉትና የተስማሙት። እንግዲህ የሚኖራቸውን ቆይታ አብረን የምንመለከተው ይሆናል። በግሌ በጣም አድማየር ማድረጋቸው አሰልጣኝ ናቸው። በተለይ በኢንተር የሰሩት ስራ በጣም ትልቅ ነው። በነገራችን ላይ በተለይ እንደ ዋንጫውንም ፍጻሜ የደረሱበትንም ነገር እንደው ብንተው እንኳን የነበራቸው ያጫወት መንገድ በጣም ማራኪ ነበረ። አዲስ ነገርን አዲስ ኤክስፐሪመንትን ያሳዩ አሰልጣኝ ናቸው ማለት እንችላለን። በተለይ ባለፉት ጥቂት አመታት ውስጥ በጣሊያን በነበራቸው ቆይታና ከዛም ደግሞ ከሂላልም ደግሞ እንግዲህ የ2 ዓመት ጊዜያቸውን በሚያጠናቀቁበት ጊዜ ወይንም ደግሞ ከዛም በፊት ወደ አውሮፓ እንደሚመለሱ ነው በግሌ ተስፋ የማደርገው ካላቸው ጥሩ አቅም አንጻር። ይህንኑ ተከትሎ ኢንተር ሚላን የኮሞውን አሰልጣኝ የቀድሞውን የአርሰናል የቼልሲ እንደዚሁም ደግሞ በባርሰሎናም ደግሞ ያደገውን ሴስክ ፋብሪጋዝን ወደ ክለቡ አሰልጣኝነት ለማምጣት ፍላጎት እንደነበራቸው ሲገለጽ ነበር። ይህንን መረጃ ሰምታችሁታል ብዬ አስባለሁ። አሁን ከ1 ሰዓት በፊት በወጣ መረጃ መሰረት ፋብሪዚዮ ሮማኖ ይዞት በወጣው ዜና ከአሰልጣኛችን ከሴስክ ፋብሪጋዝ ጋር የረጅም ጊዜ የሆነ ፕሮጀክት ነው ያለን። በዚህ በክለባችን ውስጥ በምንገነባው ፕሮጀክት ውስጥ ዋነኛው ክሩሺያል ቁልፉ ሰው እሱ ነውና በዚህ ጊዜ ክለቡን አይለቅም ሲሉ የኮሞ ፕሬዝዳንት ሚርዋን ሱዋርሶ ተናግረዋልና ይህንን መረጃ ፋብሪዚዮ ሮማኖ ይዞት ወጥቷል። እንግዲህ ኢንተር ሚላን ፍላጎት አለው። እንደውም ኦልሞስት
ከስምምነትም ደርሷል የሚሉ አንዳንድ የጣሊያን ዘጋቢዎችም ነበሩ። በዛሬው ዕለት በተለይ በጣም ዴቨሎፕ እንዳደረገ ነበር ሲናገር የነበረው። ግን የኮሞ ፕሬዚዳንት ይህንን አስተያየት ሰጥተዋል። አብረን የምንመለከት ይሆናል። ምክንያቱም ዴቨሎፕ የሚያደርግ ስቶሪ ነው። ሁኔታዎች ወደ ምን ይሄዳሉ የሚለውን አብረን የምናየው ይሆናል። ውድ አድማጮቼ እንደነገርኳችሁ የመጨረሻው መረጃ በዚህ መልኩ ነው ያሰናዳሁት። ውድ አድማጮቼ የነበረን የአብሮነት ቆይታ ምስጋና ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እስከምንገናኝ ድረስ ሰላም።